አድርገ ይገኛል። አቤል ያለው ዛሬም የጨዋታው ማን ኦፍ ዘ ማች ነው። በመጀመሪያ እንኳን ደስ ያለ። አመሰግናለሁ። እስኪ ስለ ጨዋታው ክብደት አጠቃላይ ጨዋታውን ስለተቆጣጠራችሁበት የናንተ ብልጫ ንገረኝ። እንዴት ነበር ጨዋታው? በመጀመሪያ ወደዚህ ስንመጣ ባለፈው ሳምንት ነጥብ ጥለን ነበረ። ስለዚህ በጣም ቲማችን ውስጥ በጣም ቁጭት ነበረ። ባህር ዳር ደግሞ በጣም አሪፍ ቲም ነው። አሪፍ አሰልጣኝ ያላቸው እና ያው በጣም ከባድ ጌም እንደሚሆን ጠብቀን ነበረ። እውነትም ከባድ ጌም ነው፣ ግን ደግሞ አሰልጣኞቻችን ባዘዙን መሰረት ጨዋታውን አሸንፈን ወጥተናል። የመጀመሪያውን ጎል ስታስቆጥር የነበረ እዛ ቦታ ላይ እርጋታ፣ እንደገና ግብ ጠባቂው እንደሚሳሳት እያሰብክ ነበር እዛ ቦታ ላይ ቆም የተገኘው? አዎ፣ ከተገኑ ጋር እኔ ነበር በረኛው ጋር ሌሪ ነበረው እና ተገኑ እንዳትቆም ብዬ ወደ ጎል ሄድኩኝ። ቢሳሳት እንኳን ግዴታ እዚህ ሰው መኖር ስላለበት እና ወደዚህ ሄድኩኝ። እንደዛ በማጥቃት እንቅስቃሴ ቅዱስ ጊዮርጊስ ከመስመር አንተን ሰፖርት የሚያደርግበት መንገድ ቡድን ይበልጥ አንተን ውጤታማ አድርጓል ብዬ አስባለሁና የቡድን ጓደኞች ለአንተ ሞር ፍሎሪሽ እንድታደርግ እንድትገን እያደረጉ ያለው ገዛ እንዴት ታየዋለህ? አዎ ትክክል ነው። ያው መስመር ላይም ቢሆኑ ከሚድፊልዶችም ቢሆኑ ቲማችን እንደ ቲም ነው ጨዋታችንና የኔ ማግባት በእኔ ሳይሆን በቲም ጓደኞቼ ነው እና የሚጠበቅ ነገር ነው። አቤል 4 ጎል ደርሰሃል። እያሰብከው ያለ ነገር ይኖራል ብዬ አስባለሁ። ከኢትዮጵያ ስትወጣ ወደ ኤዜድ ስትሄድ 8 ጎል ላይ ነበርክና ምን ታስባለህ ዘንድሮ? በመጀመሪያው ሁልጊዜም ቲሜን ለማገዝ ነው የምገባው። አጥቂ ነኝ፣ ማግባት ይጠበቅብኛል። ስለዚህ ያው ደግሞ በጨዋታ ደግሞ ወደፊት የምናየው ነገር ይሆናል። ወደ ሐዋሳ ልትሄዱ ነው። አዲስ አበባ ላይ ከደጋፊዎቻችሁ ጋር ጥሩ ጊዜ ያሳልፋችኋል። እስካሁን ድረስ 4 ጨዋታ አድርጋችኋል። እንግዲህ 1 ሽንፈት 3 ድል አለ። የአዲስ አበባው አየር እንዴት ነበር ለእናንተ? ያው በደጋፊዎቻችን በደንብ ተደግፈናል ብዬ ነው የማስበው። ያው አየሩ ግን የአዲስ አበባ አየር ለሁሉም ተጫዋች በጣም ከባድ ነው። በተለይ የ7 ሰዓት ግን በጣም ከባድ ነው። ግን ያው ከደጋፊዎቻችን ጋር ነጥቦችን ይዘን ወጥተናል። ሐዋሳ ላይ ምን ማስቀጠል ትፈልጋላችሁ? ያው ያለውን ነገር ቲማችን በጣም አሪፍ ነው። በጣም ብዙ ወጣት ነው ያለው። አሰልጣኞቻችን በጣም ነው የሚደግፉን። ያለውን ነገር በዚህ መቀጠል ነው አላማችን። አቤል ጎል እያስቆጠርክ ነው። ዛሬ ጎል ለማን ታበረክተዋለህ? 2 ጎል አስቆጥረሃል። ለመስራት ጥረት ነበረ፣ እሱ አልተሳካም። ቻንስ አግኝቼ ነበረ። ያው ቀጣይ አስተካክላለሁ ለደጋፊዎቻችን